ወገን መተናል አባሪዎችም አሉ አለን ስለ ባምቢ አነጋጋሪ የነበሩት ቪዲዮዎች ይዤላችሁ መጥቻለሁ። አዶናይ እና ጆን ዳንኤል በቅርቡ እንደሚፋየት በሰፊው እየተወራ ነው። እነሱን ቪዲዮዎች እናያለን። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ እንዳይረሳ። ወደ ቪዲዮ ሰላም እስከዚህ ከኔ ጋር መጣችሁ እንደ ቤተሰብ ከቤተሰቦቼ ጋር እኔ ድል አድርጌያለሁ ብዬ ነው የማስበው። ቤተሰቦቹ ጋር ነው እዛ ሪንግ ውስጥ እንዴትኛውም ሰው ባሸነፍ ፋይቱን በደንብ ድል ባረግ ደስ ይለኛል። ከዚህ በፊት ከዚህ በኋላም አረጋለሁ፣ ብዙ ፋይቶችን አረጋለሁ። ትልቅ ተስፋ አለኝ። ትልቅ ተስፋ ያለኝ ደግሞ ከየት እንደተነሳው ስለማቅ ነው እና ልነግራችሁ የምፈልገው ምንድነው እኔ ቤቱን አሳያቸው። ይኸው እዚህ ጋር ነው ተወልጄ ያደግኩት። እቹትና እናቴ የተነሽ ባዩ የኔ እናት ምስክር አበበ ከኔ ጎን ነው ያለው። እዚህ ተወልጄ እዚህ አድጌ ብቻዬን ተጣጥሬ ይኸው ቤቱ ከአፈር ነው የተሰራው፣ መሬቱም አፈር ነው። ቲቪ ራሱ የለንም። ይሲ ምንድነው ከዚህ ማሳየት እንፈልገው የፈለግነውን ነገር ማድረግ እንችላለን ብዬ መድረክ ላይ ወጥቼ ደረቴን ነፍቼ ሳወራ ከየት እንደመጣው ስለማቅ መንገድ ላይ ሴት ደረቴን ነፍቼ የሚሄደው ከየት እንደመጣው ስለማቅ ወዴት መሄድ እንደምችል ያሳየኛል አምሮዬ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አታልቅሰባት። በጣም ነው የማከብራችሁ። እስካሁን ብዙ ሰዎች ጋር ተዋውቂያለሁ፣ ብዙ ሳንቲሞችን ሰብስቤያለሁ። አሁን ለእናቴ ቤት ገነባላታለሁ። ለእናቴ ቤት እና ከጎኔ ስለነበራችሁ ከጎኔ የነበራችሁ ሰፖርት ስታደርጉኝ የነበራችሁ ሰዎች በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በጣም ስሜታዊ ሆኛለሁ። በጣም ድል አድርጌያለሁ። አሸናፊ ነኝ እኔ። አሸንፌያለሁ። ወዳችኋለሁ። ወዳለሁ አባቴ ነው አባቴ ወዳለሁ። የሆነ ስሜት ፍራሱ አለው ደስ የሚል እንግዲህ አባት መረቃን እየተመረቀ ነው። ሰው ከክፍለ ሀገር ተነስታችሁ እዚህ ቦታ ደርሳችሁ ለቤተሰብ ሲደርሱ ማለት ንቃተ ህሊና ሲጀመር አልተሸነፈ። ጌች ስፖርት በቃ የሆነ አለ አይደል ስሜቱ አለው። የአብዛኛውም ሰው ስሜት ነው። ደስ ይላል እንደዛው አንስታይ ምናምን። ጡት የሚያስፈልገው ለህፃን ልጅ ነው። ፕላስቲክ ሰርጀሪ ያሰራ ወይ ራስህ ላይ ጡት ያን ያህል በጣም ፍላጎቱ ካለ የጡት ለካያ ብሎ ነው። ካያ እኮ ታዲያ በእድሜው እኮ ጨርሷል እኮ ህፃንነቱን ጨርሷል እኮ እሱ። እናትህ ነኝ እንዴ መጥባት ፈልገህ ነው? እናትህ ነኝ እንዴ መጥባት ፈልገህ ነው? እናቴ መጥቻለሁ። አረ ልጅ ወደ አልተቻለም። ሪል መመር ማለት አይደል? ረላሽ ከየት እንደሚያገኘው ፓትሮልማ በዛ አይነት ነው መቼ ይሰራል? ካያ የሚባል ስም አለ። አንቺ ልበለው ጎፈሬውን አይቼ መላጣህን አይተን እኮ እኛ ታዲያ ሙልሙል አላልንም። እንደ ጥርስ ካይምሮ የሆነ ነገር ወልቋል። አረች ልጅ ሜሎን አልተቻለችም ዛሬ። አረናሽ የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያ ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ይመስላችኋል? አዶናይ ከማጋ ፋይት ማድረግ ያለበት ይመስላችኋል? ይሄ ከጆን ዳንኤል ጋር ነው። የላ ጋር ከማን ያለ 100% ጆን ዳንኤል እንዳለ ኮሜንቶች አረናሽ ጆን ዳንኤል እንዳለ ረድፍ ያረ ሀገራችሁ ልጆች ናቸው። አካችሁ ታጋድላችሁ ነው መሰል ጭራሽኝ ብላለ እያለቀሰ
አረብስማ ፈጣሪ ከዘይን ቱርት ናቅሌት እንደ አገር ይጥብቀን። አዶናይ ከጆን ዳንኤል በቦክሲንግ ፋይት ፈርቷል። አዶናይ ፈርቷል። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ትናንትና ማታ ላይ አዶናይ በቲክቶክ ፔጁ ያጋራል። በቦክሲንጉ እኔ የሚገጥመኝ ካለ ሁሉ ጊዜ ፒስ በማለት በቃ ዝግጁ ነኝ በማለት ይሄን ፎቶ ያጋራል። ከዛ ማዘጋጅ ኮሚቴ ጌች ደግሞ ፖስቱን እንዳየፈጠነ ቪዲዮ ሰራና አዶናይን እናጋጥማለን። አይተነዋል ፖስቱን በቃ ተቀብለናል። እና አዶናይን ከአንድ ሰው ጋር እናጋጥማለን በቅርቡ ነው የሚሆነው ከአንድ ወር በኋላ በማለት ፖስት ይፖስታል። ከዛ እኔ አላቅም አዶናይ የፈጠነ ምን አደረገ ደግሞ አዶናይ ይሄን ፖስት ያጠፋዋል የፈጠነ። ከዛው ደግሞ ጆን ዳንኤል ምን አለ? እሺ በቃ እኔን መደባደብ የሚፈልግ ካለ ይደውልልኝ፣ ዱርዬ ነኝ እኔ እሄዳለሁ። እና ፋሚሊ ሲያሰባችሁ ኮሜንት ላይ አስቀምጡልኝ። እኔ ገለልተኛ ነኝ፣ ምንም አያገባኝም። ምንም አያገባን አረላሽ እያሰው አዶናይ ፖስት አደረገ። እኔ የሚገጥመኝ ካለ ጆን ዳንኤል ደግሞ እኔ የሚገጥመኝ ካለ ምናምን የሚያስስ ካለ በቃ ሁለቱም ተፈላልጓል። የሆነ በቃ ቂማቸውን ሊዋጡ ነው። አራቶ እንደዚህ ነው ያክል አትጨካከሙ። የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። በቃ ቪዲዮ እንዳያችሁት ነው። ከአዶናይ ጋር መፋለም እፈልጋለሁ። ይሄን ጉዳይ በሲሪየስ ያዙትና የጌች ቪዲዮ ላይ ሄዳችሁላችሁ ልጅ ዳውድ ብላችሁ ጻፉ። እኔ ከአዶናይ ጋር መፋለም እፈልጋለሁ። ካልፈራኝ በስተቀር ይሄን ቻሌንጅ ተቀበለኝ። ኮንተንቱ ይሄ ኮሚክ ምናምን ኮሜዲ ነው ምናምን ብሎ ለሌላ ሰው ሊሰጡ ይችላሉ። ይሄን ደግሞ እኔ በህግ እጠይቃለሁ እስከመጨረሻው ድረስ እና እኔ መፋለም እፈልጋለሁ። ጌችን ቦክስ አድርጌልሃለሁ። መለጣለጥ እፈልጋለሁ። የሱን ጉዳይ አልፈታነው ጉዳይ አለ። እኔ ሪንግ ላይ ነው መጨረስ የምፈልገው። እኔ ቦክሰኛ ማለት ነው ሰውነቱና ቅርጽ ያለው ነው ተሸክሞ ነው የሚሮጥ። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ላይክ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ፣ ከዚህ በላይ ጋጥ ወጣቱኝ፣ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ከአንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ፣ የባለጌ ባንዲራ ያዥ ነኝ ወቁልኝ ማለት ለምን ያስፈለገ? አንዳንዴ እኮ አንዳንድ ብልግናዎች ራሱ እኮ ስርዓት አላቸው ማለት ይቻላል። ያንቺ ሲታይ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መልኩ እንደፈለግሽ የምትናገሪያቸውን ነገራቶች ወደፊት ስትሰሚያቸው አታፍሪበትም? አረ በቅርቧ ያላቸው ሰዎች ጓደኞቿ ምከሯት። እያወራች ያለችው ነገር ፈጽሞ ልክ አይደለም። አዎ ምከሯት። ምን አባቷ እያለቀሰሽ ምን ትመጣ? እንዴት ተሳድባለች? ሱማው ይገባናል። ለዘይቡን በቃ ሰውን አቴንሽን ለመያዝ ነው። ግን ደግሞ ያንቺ ባስ ቪዲዮ መስራት መስደብ በቃ ይሄን ነው እንድታውቁልኝ ፈልገው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ። እሺ እኔ ስራዬን መስራት ፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄን ነው ለማለት ነው። ልስራበት። ታውቁኝ እንዴ 5 እና 6 አስቀምጬ ለፖስት እንኳን ፈራሁ። ማን ነው ይልኛል ያ እንዳለ ቪዲዮችን እያጠፋችሁ ቢታውኝ በቃ እንዴ አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትገቡ። በጣም ያስጠላል። በጣም አሁን ነገር ማለት ስለፈልግ ነው እንጂ ሲጀምር ይቅርታ የሚያስጠይቀኝ ነገር ሆኖ አይደለም፣ ምንም ሆኖ አይደለም። በቃ እንደዚህ እኔ በቃ ታውኝ በማርያም እሺ፣ በማርያም የእናንተ ጥሩ ኮሜንት አልፈልግም፣ መጥፎ ኮሜንት አልፈልግም። ጀስት ሪፖርት አታርጉት። አካውንቴን ልስራበት። ሪፖርት አታርጉ ልስራበት። ፎሎ ያደርገኛል ያይልኛል። አንዴ ተሳርበሻል። እዚህ ጋር መጣችሁ መሰልኩኝ ወንዶች እንድትመጡብኝ አልፈልግም። ስለዚህ ታውኝ እንዴ ታውኝ በቃ እህቶቼ ደግሞ አካውንቴን ኮምፕሊት አድርጉ። ሲጀመር የዚች ላይ ማን ወንድ ተከታተላለ የምትበጣላችሁ ብዬ ነው ማስበው። ሁሉም ቪዲዮ እየጠፋ ምን እያለ በየጊዜው ከሪፖርት እያወጣ አካውንቴን ትመልስ ሰለቸኝ። ማርያምን እንዴ ወጣው ትናንት ካጠፋው ይቅርታ ጠይቅ ብዬ ቪዲዮ ሰራው። እሱ እንኳን እንዳይታይ ቶሎ አድርጋችሁ ሪፖርት አድርጋችሁ አጠፋችሁት ቪዲዮ እንዴ እየተናገርኩ ይኸውና ግቡና ስቶሪ ላይ እያልኩ ስለምቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ እየሰራችሁ ቪዲዮ ሰርታችሁ ማታውቁ ወንዶች ላይ ቪዲዮ እየሰራችሁ አንቺ ማን ፈልግሽ አንቺ እንዴ እኔ የምፈልገኝ ራሴ ሰው አለኝ እንዴ እኔ እኮ እናንተን አልፈለግኳችሁ። ምን ሆናችሁ ነው? ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማሰጣችሁ ነገርኳችሁ። ምክንያቱም ዘጠና ላይክ የኔ ሪያክት ማድረግ በጣም አፋን ከፈተች ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ ቀን በቀን የእንትን ልጅ ይፈልግ መሰረት ይወድልኛል እንዴ እንዴ ማን ነው የኔ ስም የሚያየው? ባምቢ አበሻ ምን አለች?
ምራቄን እየተፋውበት ሽንቴን እየሸናውበት እየተጸዳዳውበት እኔ ጋር መኖር የሚፈልግ ባል ብዙ ባል አለኝ እኔ ባላጣው አትበሉኝ ምናምን ነገር ብላለችና ባምቢዬ አንድ ነገር አሁን እዚህ ጋር መነጋገር የምፈልገው ነገር ምንድነው ነውር የሚባል ነገር አለ ሲወራ ማለት ነው አሁን ለምሳሌ አናዶሽ ሊሆን ይችላል ባምቢ አበሻን ለማናደር ሆን ብሎ ላይቭ ላይ የሚገቡ ሰዎች አሉ አናቃለን እኔ ባምቢ ማይበት አንግል ስላለ ማለት ነው እና ሊያባሹ ቆይ ሲፈልጉ ባል አላገኘሽም ሲሏት እኔ ግሬን እየላሱ ሽንቴን እየሸናውባቸው ምራቄን እየተፋውባቸው ለኔ ባል መሆን የሚፈልጉ ኤክሰስ ባሎች አሉ ወንዶች አሉ ብላለችና ይሄ የአበሻን ወንድ አይገልጽም ባቢዬ አሁን ተሳስተሻል እና ስለተሳሳች አፉ በሉ ይበይ ይጠምዱሻል ገብቶሻላ ሶ ማለት ነው ይሄ የኛ ባህል አይደለም የኛ ወግ አይደለም ነው እንደዚህ አይባልም ነው ባምቢ በቃ ይመች እንደዚህ ልጅ ላሽ ማለት ነው በቃ በጣም ነው የምትወጂው ጌጥሽ እንደናንተ አይሆንም እናንተ ናችሁ በጣም የምትወዱት በጌጥሻችሁ መኪ እኔ አልተመካሁም ተሸክሜው ነው እኮ የምኖረው ምን ያስመካኛል የትስ ይሄድብኛል እንዴ እኔ እኮ ተኝቼ እኮ እንደዚህ ነው ብዬ ደነግጣለሁ ከዛ ለካ የራሴ ነው እንደዚህ ከፍ ብሎ ቁጥ ስለሚል ነው ጆንዳኔ ተፈታ ፋራ እመቤቴ ደስ አለሽ ሊነፋሽ ነው ምስጋና ላቅርብልሽ ሃና ውብና የማትሰለቺ ጨዋና ድንቅ ሴት ነሽ አንቺ በልጅነቴ የጻፍኩት ባምቢዬ እንደንቺ ጥሩ ሼፕ እንዲኖር የምላርግ ማሬ እንትን ስሪ ጂም እንኳን እድሜ ለእናቴ በደህና ጊዜ አባቴ እግዚአብሔር ይስጠው እንኳንም እሷን አገባልኝ እንኳንም እሷን እናቴ ይሄው ከኔ አርፌ ለህዝብ ተረፍኩ ፈጣሪ መልስሽ ፈጣሪ እኮ እንደዚህ አይነት ጸሎት እኮ አይሰማም እንደው ይሄ ኖሮኝም ይሄንንም አሳይቼ ካለፈልኝ ለምንድን ነው የምትናደዱት መጣችሁ ነው ኮሜንት ላይ አሳምረልኝ ስትሉ በጣም ነው በቅዱሳን ፕሮፋይል እናንተ ለጸድቁበት ሞክሩ ወሬ እና ባምቢ አንድ ጥያቄ ልጠይቅሽ እስቲ የዚህ አንቺ ያለሽበት ቪዲዮ ያው ዩቲዩብ ከባድ ነው ቪው ታውቂያለሽ እንደ ቲክቶክ ምናምን አይደለም ስንት እንጠብቅ ቪው በአንድ ሳምንት ውስጥ አሁን ለምሳሌ የነ ታኩሬ በአንድ ሳምንት ውስጥ እስከ 2 ሳምንት ነው በአንድ ሳምንት ውስጥ ነው የነና በአንድ ሳምንት ውስጥ 120 ምናምን ኦኬ አሁን ላይ ያለው እስከነ 180 ምናምን ታይቶ አንቺ ስንት እንጠብቅ በግምት የኔ 150 አዎ 150 ሲናያለን የባምቢን ፋሚሊዎች እናያቸዋለን አሁን የዚህ 150 ሰብስክራይብ እያደረጋችሁ ረባካችሁ ወንዶች ሰልጡ እኔ ፊት እኩል ከታየማ በጣም ነው የሚደብረኝ አማቸው እንዴ ሱስ ልክ ቦምባ ክላስ የነው ፊት ነኝ ፊት እኩል ከታየ እንዳቆውነት ነው ኧረ በጣም ነው ምን ደሞ ሰደበች ጨራ የባምቢን ስቶሪ አይታችሁታል አቤት ውርደት ፎቶአችሁን እንደዚህ ቁጭ አድርጋችሁ ያን ሁላ ነገር ታወራላችሁ አታፍሩ ሊወጣ ይችላል ብላችሁ እንዴት አታስቡ የምታወሩት እያንዳንዱ ነገር ስክሪንሾት ተደርጎ መታየት ይችላል ለምታወሩት ለምትናገሩት ነገር ተጠንቀቁ ኢቭን ባይታይ ራሱ እንዴት እንደዛ አይነት የማይረባ ነገር ጽፋላችሁ እኔ የለውበት ማርክሰኛ በሚበስሉት እንጂ ያባ ገብረ ኪዳን ምናምን ፎቶ ፕሮፋይል አድርገው ደግነቱን የማውቀው ሰው የለም አራ ጀላሳችሁን ፈልጉት እንዳታገኙት አራ ራሴ እንዳላገኘው እንጂ ባምቢ አበሻ ምላሽ ሰጥታለች ትላንትና እየተሰራ በነበረው ቪዲዮ እሷን በተመለከተ እየተባለ ስለነበረው ነገር ምላሽ ሰጥታለችና ስቶሪን ገብታችሁ እዩ ስትል ገብቼ አይቼ ነበርና በጣም ዊርድ የሆኑ በጣም ስርዓት አልባ የሆኑ በጣም የሚያስጠሉ የሚዘገንኑ አይነት ኮሜንቶች ኢንቦክስ ላይ ተጽፈውላታል ቴክስቶች ተልከውላታል ምናምንና እነዛን ነው ያሳየች የነበረውና አሉ እንደዚህ በጣም ዝቅጥ ያሉ በጣም የወረዱ አስተሳሰባቸው ምናምን በጣም የወረደ ሰዎች አሉ እንደዚህ አይነት ኮሜንት የሚጽፉ እንደዚህ አይነት ቴክስት የሚልኩ ማለት ነው
ኢንቦክሶቻችን ላይ ምን አይነት ቴክስቶች እንደሚጻፉ እናውቃለን። ግን ደግሞ በእነሱ ልክ መውረድና እነሱ እንደሆኑት መሆን አያስፈልግም። አው የሉም እንደዚህ አይነት ኢትዮጵያውያን ምናምን ላላችሁኝ ብላ በማስረጃ ነው ያቀረበችው እና እኔ አይደለሁም ያልኩት እነሱ ራሳቸው እንሆናለን ያሉኝ ሰው ያንን የተናገርኩት ያልተፈጠረ ነገር አልተናገርኩም ብላ ነው ምላሽ ሰጠችው። እና እሱን ተሳደብ እንደኛ ምን አደረጉበት ልክ እነሱ በዘቀጡበት ልክ መዝቀጥ አያስፈልግም። በጣም ያስጠላል፣ በጣም ያስጠላል። አሉ በጣም ስርዓት የሌላቸው ነውረኛ ነገር የሚናገሩ ነውረኛ ነገር የሚያደርጉ ሰዎች በጣም ብዙ አሉና እዚህ ሶሻል ሚዲያ ላይ ያላችሁ ታውቃላችሁ አብዛኞቻችሁና ምን አይነት ኮሜንቶች እንደሚጻፉ ምን አይነት ኢንቦክሶች እንደሚደረጉ የሱ አለባበስ ምናምን ደግሞ እነሱ በሚጽፉት ልክ መዝቀጥም አያስፈልግም። ግን በዝን ያክለኛው እና መሰደብ የለብንም አሉ እነሱ ዋው እኔ በህይወቴ አንድም ቀን ኤሊያኖች አያለው ብዬ አስቤ አላውቅም ነበር። ባይዞ የሚገርምሃል እኛ ራሱ ወደ መሬት እንመጣለን ብለን አንድ ቀን አስበን አናውቅም ነበር። የምር ኤሊያና ታውቁታላችሁ ኢየሱስ ክርስቶስን። አዎ ፈጣሪያችን ነው። እኛም እኮ የፈጠረን እሱ እኮ ነው። ብታይ በየአመቱ ነው የሚመጣው። በቃ ሲመጣ የሚገርም አቀባበል ነው የምናደርግለት። ታምራቶች ምናምን ነገር ይሰራና ከዛ በኋላ ይሄዳል። ከዛ ድጋሚ ደግሞ በየአመቱ ይመጣል። በየአመቱ እኛ ጋር እኮ አንዴ ከመጣ አልተመለሰም። የ2000 ዓመት ሆኖ እየጠበቅነው እስኪመጣ ድረስ። አሬ ሊዛሬ ሊያስመጣን ነው አቀባበላችሁ አልተመቸውም ይሆናል። እንዴት ተቀበላችሁት? ለመጀመሪያ ጊዜ ሲመጣ ምን አደረጋችሁለት? ከማን ንገረኝ። ምንድን ነው ያደረጋችሁት? አቀባበልሽን ኤሊያኑ እያፋጠጠ ነው። ገደል ነውና ከዛ ሰቀል ነው። ገደል ነውና ሰቀል ነው። ኤሊያኑ ደግሞ ጭራሽ አልፈጠጠም። ሁለት ችጋራም ጓደኛ ማቾች ማለት ነው። ሚስቅ ሰው አታገኙ። አላሙዲን እና ጀለሶቹ እንኳን እንደዚህ አይነት ተከተኩም ሳያኛል ምናምን አብረው ሲሆኑ የለም ደግሞ ደና ሳቅ ቢሆን እሺ። አንደኛው እንደ ፍየል አንደኛው እንደ ጅብ ለምቻቸው ይሰርጓቸዋለሁ። ሜንሽን አድርጓቸው ጥሯቸው እንጂ ጉዳቸውን ይስሙ። የዛሬ ቪዲዮአችን ይሄን ይመስላል። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ቡም አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ኢትዮጵያ ለዘላለም ትኑር።